እንግዲህ ቤተሰቦች ሳቅሳቆች ነን። በአዲስ ቪዲዮ ዘና ፈታ ያደርጋሉ ብለን በምናስባቸው ቪዲዮዎች ተመልሰናል። እንደምትዝናኑ እንደምትስቁ ፈታ እንደምንሉ ተስፋ እናደርጋለን። እንግዲህ ወደ ቪዲዮ እንገባለን ማለት ነው። ጓደኞችን እንዳለ ተሰጥቷቸው እያደሩ እኔ ዝም ብዬ ጾም ሳድር አላሳዝንሽ ማለት ያሉ ብለሽ ስትት ታረጊ ነበር። ባይናሲ አረ እንደ ዶሮ ቤቤ አልልህም። ከዚህ በኋላ ምን ሁለተኛ ስፒድ ድርሽ አላት አትምጫ ደከር ብለሽ ከያትሽ እዛው እናትሽ ቤት ጃል አንቺ የመጣሽ ቁጥር እኔ ሁሌ እንዳደረገው መኪና እየቆ ሶስት ዓመት ሙሉ ልጠራና እያልሽ ከዚህ በላይ ልጠራረ ተንጂ ለሰው ስ ውስጡ ነው የተሰማው። አባይነህ በኛ እኛ ግን አዋርዳችንን አስተካክለን ምናምን ግብዳ እሱ ነበር የሚሆነው። ወይ ለምን ትምህርት ቤት እንዲከፍታል የሱ የራሱ ድምጽ ነው በቃ የራሱ ትወና እቺ የለመጣው በቃ እንዲህ አስተምረ ያው በጣም ይለያል። እሱ ደግሞ በጣም አሁን ተማሪ ነበር። እኔ ቀላል ማራለሁ ቀላል እኔ ነኝ ፊት ለፊት ምን ቀላል ማራለሁ ምን ሆና ማንዴ አሁን መች ሆነ እና እውነት እኮ ነው። ግን አሁን በዚህ ዙሪያ ለከተማ ይሄንን በቃ እንዴ አንተ ኢንዱስትሪውን በጣም የሚቆጣጠር ሰው ነው። አረ እስኪ አንተ ምንድነው አዩ በልጅነቱ ፀሐይ ሙቀት ኧረ ተው ጋይስ እንደዚህ አይነት ቪዲዮ ሜንሽን ማድረጋችሁን አቁሙ ሐምሌ ላይ ወይ ነሐሴ ላይ ፀሐይ ነው እያየ ነው ራሷን አሳስራዘው ሰላምታም ይሰጣል። ብዙ የኮሪያ ፊልም ስታይ የሚሰማሽ እንትን ይሄንን ስታይ ምንድን ትዝ የሚል የድሮ ኢቲቪ ላይ ምናምን ነገር ሾው የሚሉት እነዚህ የሆነ እንደዚህ ባርኔጣ ምናምን አንተ ያልከው ብቻ መጥቶልኛል። የፍቅር ዘፈን በጣም ልብ የሚነካ እንደዚህ አይመስለኝም ነበር። አረ የሆነ ኢቲቪ ላይ የሚታይ ፊልም ነበር። የምትሃት የሆነ ቃስማት አላቸው እንዲህ በረራን ዛም አየር አመሰግን በጣም በሆነ አንተ እሱን ይተረክ በጣም በቃ እና እነሱን ይመስለኛል ያስመሰለ ግን አንተ ግን ጀግና ነው። ገና መተውጣው ድምጽ ቀነስ ደስ ነው ደግሞ የበረ ቤት ብቻሽን ስትሆኚ ምናምን ማለት እኮ የሚመጣል እንዲህ እያጸዳሽ ነው በቃ መደቡ ነው አሪት ቤሩ ታወቀ ያጣው ክልል የቱ ጋር ነው? የቀን ከማውጣት ይገርማል። የቱዘት መጨረሻ ይደግም ነው መስሎ
ባላ ላይ እኮ ነው እሱ ሀሳቡ። እዚህ ሀገር ግን ስማ እዚህ ሀገር አይደለም እንደዚህ ዘይት ደፍተህ ክዳኑ ላይ ከተገኘ በቃ ህይወት ያበቃል ማለት ነው። ይሄ ጭራሽ ደፍቶት አንስቶት ሄደ። እኔ ብዙ ነው ከነ ህይወትሽ ብትቀበሪ እንደዚህ ማድረግ የለብህም ነው። እንደው አንተ ብቃቱ ኖሮ የኛ ሀገር ለነገሩ የኛ ሀገር የሳሳተነ እኮ እንደው አምልጦ እንደው ፈጣሪ አዝኖልህ እራሱ ቢመልስህ አፈነ ተገላለህ እንጂ ባባንተን ተሰርቶብህ ምናምን እንደዛ ያለስ ካስተማረን አንደኛ ኦኬ ቺሹራባ ነው በስሙ እንዴት ትውጣለህ? ይሄን ነው ስቴዲየም ደቀሷል አንዱን እያየ ነው አንተ ጀለሰ ቤት ከልከለዋታል ይሁን ለምን እንጂ እንዲየጮህበት ራሱ ሰማው እንቅልፍ ላይ ነው አይመጣው የጠበቁት ማለት ነው። አንዱ ማለት ሳይቀር መላጣው ሊሆን እኔ እንደዛ አርጎት ይመጣል ሲጀመር እንዴት ነው ቢሄዳል እኔ ሷር ለኛስ አይ ወጫራሽ አይ አረ እንዴት ነው ያየ ጋሼ ናቸው እነዚህ ቤዲ ነች ከኛ ጋር ተማሪዎች ይሻላል። ቤዲ ነች ይቺ ደገመች መሰለኝ ጀለስ ጎበዝ ተማሪ አለው ሚስተር ይህ ልጅ የመጨረሻ ጎበዝ ግን እኔ ማን እንደሆነ ላውቅ ድምፁ የሆነ እንትን ብሎልኛል፣ ግን ማን እንደሆነ ላውቀው አልቻልኩም። ፎቶ ቢያንስ ፎቶ አስቀምጥልኝ እንወቅ። አይ ከዚህ በፊት የሆነ ሌላ ድምፅ ላይ የሆነ ቪዲዮ ላይ አድርጋችሁት መሰለኝ አሉ አሪፍ ቪዲዮ ሰርቷል። ግን ምርጥ ነው የሆነ ይሄ አይዲያው ራሱ እና እንስሳቶቹን እሱ አሰልጥኖ አይመስልም የሆነ በጣም አዝናኝ እንደዚህ ያው ነው እንዳየሽው ቱርክ ጆሬ አንድ ሙለ ሶስት ወይ
ብልግናው ካሜራማኑ እንደዚህ የተቀረጸች ሴትዮ ዋናው ማለት እንትን ተመለካዳመጥ ራሱ ለመጨረስ ባውጣለ ተባለ ይሄ ከምን ጋር ተመሳሰለ ማለት ከምን ጋር ያው እንትኑ ከራሴ ጋር ነው ወደ አይ እኮ ይሄን ቪዲዮ ስታይ ምን መጣለ እንደ ባገኑሪ አንተ የገፎ ገፎ ራሱ መስራት አልጀመረም። ማኗል ምናልባት በእግሯ ማርሹን የምቀይረው ሜመሩ ምን አለ አንተ ባስ በግሯ ወደ ቪዲዮ አንተ ታስቀጽፈናል። ደግሞ አቋቋሙ እያየኝ አንተ እኔ በዚህ ላይ ምንም ማስተያየት አልሰጠም። እንዴ የመለሰ ሲሆን አስጠልቶት ምናምን አለ ብቱን ማዳመጥ ምን ያህል እንደለመኑ አስበው እንዴልለት ሁሉም ሰው መብታት ትግቡ አረግዴ ይላችሁ የሥራ ቦታ አበላሽቷል። አረ መስኪን አረ አንዴ ነገር ምን ያጣም ቢሆን አዩ በሌላኛው ተተካስ ነው አይቀርም ለማንኛው አይቀርም
ክፈል ነው ላልከፈለችኝ ክፈል ኧረ ወይኔ ኮፍያውን ተቀበለ በዚህ ግን አባባላ ያለው የሚጨረሱ ጠጅ ቤት እንዳይዘጋብኝ ታክሲ በሰላም በደረሰ እንጂ አስቸኳሪ እያልክ ራስህን ሸምሽም ደግሞ እየታወቀኝ ማለት ነው። አሁን በዚህ ስንስቅኛ ራሱ ምን ላድርግሽ? ደግሞ ድንጋይ ነው እኮ አንተ ያደረገው ነው ጠላቴ እሱ ነው እንጂ ሌላ እንዲህ ወድቀህ ታውቃለህ? ግን ታለካህ ምናምን አፍጥነው ይሄን ምዕራፍ ሳይመርግታል የሆነ በጣም እየመታ ወደኩ አልወደኩ አይነት ነገር እንዲህ አንዳንድ እንትኖች ራሱ አንተማ መጥቶ ተፈክፍከህ ከስር ነው እንትን ኧረ በራሴ እንደ ማስቲካ ተረተረከ። አብሽር ወደ ቪዲዮ እንሄዳለን። የሆነ ነገሯ ሙላ ላይ አይመስልም። ወዳጅ ጓደኛ ጨርስ ቪዲዮ ጨርስ ታወራለህ። ኧረ ጌታዬ ገለጠ ደግሞ አንዱን አንብብቻ ጌታ ይሁን እየዞረ ቼክም አያረጉም። ውሻው የምር የሆነ በቃ ቻሌንጅ አደረጉት አንተ ኮምፒውተር ሲጻፍ
ኪቦርድ ውስጥ ካስተዋልኩ ከግል እኔ ያልኩት ሀሳብ ነው። ድምጿን አንቺ የምርዛን እባክህ እኔ አልስቅም። ኧረ ወይኔ እንጂ እቺ ልጅ ረጋጋ ማሽላዙ ፋሚሊ ክላስ ሁለት እቺ አድሜ ሁለት እኔ ቤት በቃ ምርጥ ዳንስ እየደነስኩ ነው። ቤት ብቻዬን ዞር ማለት ነው። ብቻሽን ላይ ዳንስ ነው። በዛ ላይ ጨምሱ ላይ ያለውን ዳንስ እኮ በቃ እሱ እየሰራ ነው። ስድስት ፊልም ፍልሰናውን እያየሁ ነው። የባለፈው ሪያክት ያደረግንበት ቪዲዮ ላይ የገጠሮች የጅንጀራ ቪዲዮን ይቅርታ ቆይ ግን አይቆይ ሲሪየስ ግን ያመር ሰማ ታጽፎ ተሰጥቶት ነው ወይስ ኖርማል ራሱ በራሱ የሚያመጣቸው አሉ? እሱም አሉ የሆነ እኔ እንጃ ሙሉ የተጻፈ ነገር አይደለም። እንደው ከጻፈው በራሱ እንትን የሚሉ ያለው ይበልጥ ይመስል ከመሽተት አልፈህ ምናምን እኮ ከመቀርናት አልፈህ ሃይ ሌቭል ሊዝድር መቀስናት አንዳንድ ወይ አማርኞችን ጻፍና ሰጠን እኛ እንጠቀመው ቀስነተ የሆነ ጊዜ ላይም ደግሞ ቆይ ፈልገን እናመጣለን የሆነም የሚናገራቸው ግን በጣም ይገራል ነው ቀስነተ ይለያል እንዴ አንሰማው ቀስነተ ብሎ ማን ቢሰጥ እኮ እሱስ ከእኑን ያመጣው እንዴ ቀደም አንሰማሽው እንዴ የመጀመሪያው ቪዲዮ ላይ ምንድን ነው ያለው? ይሄ እንደተበላሸ መኪና ቆሞ ነው ስጭኝ በየቦታው እየቆመ ስጭኝ ይሄን ነገሮች ጭራሽ በሙሉ ስም ያለ አወራች ወደ ራሳችን ጉዳይ ገባን እንዳለበኝ ሩዝ በተለይ ሩዝ እኮ የሆነ ሰፍ ብለህ ምናምን የፈጠነ ያጠቃል ወይ ተታዋሉ ትውጧል እሳት የበላ የመጀመሪያው ሰው ምናምን እፍ ብሎ ይበሉ እያነሳ
አልወረደችም አብራ ለሱ የቆመ አስመሰለ ቪዲዮ እያያችሁ ነው ነገር ነው። እንትኑ ባክግራውንዱ ግን አውቀኸዋል የት እንደሆነ? ፒያሳ መሰለኝ። ከማን ብሮ ጅማ ነው እኮ አራቀለ ጅማ እንዴ ሲኒዋን አላየህም? ሲኒዋን አንቺ ምን ሆኖ አንቺ? አላየሁም። ኧረ እንደ ጉግል ምናምን አላስተዋልኩትም። ሲኒ ነው ሲኒ ነው ባይዘው ውስጡ ካፌ ነው። ይሄን ታውቃለህ? ሲኒ ውስጥ ካፌ ነው። ቡና ጠጡ ምናምን ነገር የጅማን ቡና የጅማ ሲኒ ውስጥ ሆነ ጠጣው ወይ አይ በጣም በሚገርም ሁኔታ በጣም ነው የሚያምረው። አጋጣሚውን አግኝቼ ነበር እና እዚህ ማየት አጋጣሚውን አግኝቼ ነበር። በጣም ነው እንሄዳለን ባይዘው ለፋሚሊዎቻችንም ያለውን ሁኔታ እንደውም እዛ እንትኑ አደባባዩ ጋር ነው ሪያክት አረ እንዳው ልጅ እንዲህ ብዬ ነው ወደ ሲልክባ ተንታ አረ ጭካኔ ዛፋን ወጣያዩ አንጀኔ በላ ዲኑን አለ ያለ ቅድም ነው እንዴ ወይኔ እንዴት አሁን ማለት ድምፁ የዛ ደግሞ የቪዲዮ ሁኔታ ምናምን ለምን አይላ ለምን ተጠቀመ? ለምን አይና ብዙ ጊዜ እንደዚህ ቅርብ ነሽ ደግሞ ለእንትን ለማለት ቅርብ ነች። ሰውንም ለማዝናት አይናለም ባይዘው አይናለም ሰማችሁ? አይናለም በሩን ከማች ወደራለ ፋሚሊ ሲጣን ስድስት አረግዴላችሁ የሆነ ያላመናቸው ሰው አለ። ሰልፊ ተነስተሽ ከውጭ በልተናል ጊዜ እያሳለፍኩ ነው። ደስ የሚል ይዝናኑ እዚህ ላይ ሪያክት ግን በቃ ቪዲዮ እንተናል ግድ የለም። እኔ አሁን በዚህ ማስተላለፍ የምፈልገው ነገር በእውነት ነው። በእውነት ቪዲዮችን ምናልባት አሁን እነዚህ ወደ ክፍለ ሀገር የሚመለሱ ከሆነ አስበዋል። ዘመር ተሰበስብና ዘመር ሰብስበሽ ወዳውጭ ባይዘው ግን እኛ የአዲስ አበባም ልጅ እኮ ተበሻቀ ቦሪቶ ሲበላ ቪዲዮ ያሳያል። ምንም ሲበላ ያሳያል። በነካጃቸው ምንም ሲገባ አዶናይ ነው የሚመቸው እሱ ነገር እሱ የሸረፈ ሮላንዶ ቲጁሮ ከጭንቅላት እንግዲህ ፋሚሊስ ለዛሬ የነበሩ ቪዲዮዎች እንደዚህ ይመስሉ ነበረ። በቪዲዮቹ ፈታ ዘና እንዳላችሁ ምንም ጥርጥር የለንም። ዩቲዩብ አካውንታችንን ሰብስክራይብ፣ ላይክ፣ ኮሜንት ስጡን። ቤተሰብ ያልሆናችሁማ ቤተሰብ ሁኑ። አዲስ የቲክቶክ አካውንት ከፍተናል። እሱ ላይ ከላይ እናስቀምጥላችኋለን። እዛ እየሄዳችሁ ያስቃሉ ያዝናናሉ የምትላችሁን ቪዲዮዎች ሜንሽን እያደረጋችሁን እና ፎሎ ማድረግ እንዳትረሱ። ሪያክት አድርጉበት። ሳቅ በሳቆች ነው። እናመሰግናለን።